ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ህብረት ሰላም ክቡር የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ፣ ክቡር የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ፣ ክቡር የኢፌዴሪ ምክትል ጠቅላይ ሚኒስትር ዶክተር አቶ ደመቀ መኮንን፣ የተከበራችሁ ሚኒስትሮች፣ ጀነራል መኮንኖች እንዲሁም ጥሪ የተደረገላችሁ እንግዶች፣ በመጀመሪያ ለተሰጠኝ ሽልማትና ክብር ምስጋናዬን ያቀረብኩ፣ ሽልማቱ ለሕገ መንግስታዊ ስርዓቱና ለሕዝቡ ብቻ የሚያገለግል መሆኑ በተግባር ላሳየ ለመላው የኢፌዴሪ መከላከያ ሰራዊትና አመራር አባላት የመንግስትና የህዝብ እውቅና ነው። ስለሆነም ለእውቅናው እጅግ የላቀ ምስጋናዬን አቀርባለሁ። ባለፉት ዓመታት የመከላከያ ሰራዊቱ ወይም ተቋማችን ለተሰጠውና ለሚሰጠው ተልዕኮ ብቁና የተዘጋጀ እንዲሆን ቀጣይነት የነበራቸው ሰፋፊና በርካታ የአቅም ግንባታ ስራዎች ሲሰሩ ቆይተዋል። የመከላከያ ኃይላችን የማድረግ ችሎታ አሳድጓል። በየደረጃው በርካታ መሪዎች መፍጠር ተችለዋል። ሰራዊታችንን አንድነቱንና ህዝባዊ ባህሪውን አጠናክረዋል። በተሰማራው ሁሉ የተሰጠውን ግዳጅ በላቀ ውጤትና በድል መፈጸም የሚችል ሆነዋል። ከድህነት ለመውጣት እየታገለች ባለች ሀገር የተገኘ የሀገር ሀብትን ቅድሚያ ለልማት እና ለማህበራዊ እድገትና ብልጽግና አድርጋ በምትንቀሳቀስ ሀገር የተገነባው የመከላከያ ኃይላችን ትልቅ ኢኮኖሚ ያላቸው ሀገሮች የሚያደንቁትና የሚመኙት መሆን የቻለ ሲሆን በሰላም ማስከበር ግዳጆችም የሚወደድና ተመራጭ ኃይል መሆን ችለዋል። ክቡር የኢፌዴሪ ፕሬዝዳንት፣ ክቡር የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ፣ ክቡራትና ክቡራን፣ የመከላከያ ኃይላችን ከህዝብ ተነጥሎ የማይኖር ከመላው የኢትዮጵያ ህዝቦች አብራክ የወጣ የህዝቦች ክብርና ባህል የሚያውቅ የህዝቦች ጥቅም የሚያስቀድም ሀገራችንን ኢትዮጵያ የተረጋጋ ሰላም እንዲኖራት የህዝቦች ሉዓላዊነት ከማንኛውም ጥቃት የሚከላከልና መስዋዕት እየሆነ ያለና ለዚህ ተልእኮ መስዋዕት መሆን ክብር ነው ብሎ የሚያምን ነው። በህዝባዊነቱ በጀግንነቱ የታመነለት ሰራዊት ነው። ይህ እንደተጠበቀ ሆኖ በግዳጅ አፈጻጸም ስህተቶች ሊፈጽም ይችላል። ስህተቶች ሲፈጽምም አግባብነት ባለው መንገድ እንዲያስተካክል ማድረግ በህገ መንግስታችን መርህ መሰረት ከህግ በላይ የሚሆን የማይጠየቅ ሰው እንደሌለ ሁሉ በህግ መጠየቅ ያለበት በህግ እንዲጠየቅ ማድረግ ይገባል። ከዚህ ውጭ ሰራዊቱ እንዲዳከም ሀገራችን ሰላም እንዲኖራትና በጸረ ድህነት ትግሉ እንዳታሸንፍ ወይም እንዳናሸንፍ ለማይፈልጉ ኃይሎች አሳልፎ መስጠት ተገቢ አይደለም። ስለሆነም ሰራዊቱ የመላው ኢትዮጵያ ህዝቦችና የሀገር አለኝታ ነው።
አንድነቱና ጥንካሬውን እንዲሸረሸር ብሎም እንዲጠፋ ከሚፈልጉ ኃይሎች እንጠብቀው፣ እንንከባከበው። እኛ ሳናከብረው ሌላው ሊያከብረውና ሊጠብቀው አይችልም። ክቡራትና ክቡራን፣ የመከላከያ ኃይላችን በማቋቋሚያ አዋጅ መሰረት የኢትዮጵያ ሕዝቦች መምሰል የቻለ ለሕገ መንግስታዊ ስርዓቱና ለሕዝቡ ብቻ የሚያገለግል የተሰጠውን የሕገ መንግስታዊ ተልእኮ ጠንቅቆ የሚያውቅና የሚረዳ የሕዝብ አለኝታ የሆነ ኃይል ነው። ካለ የመንግስትና የሕዝብ ድጋፍ የትም አይደርስም፣ የትም መድረስ አይችልም። ስለሆነም ቀጣይ የሆነ ድጋፍ ያስፈልገዋል። ከተልእኮውና ከባህሪው ተጣጥሞ ከዘመኑ ጋር የበለጠ እንዲዘምን ማድረግ ያስፈልጋል። የኢትዮጵያ ሕዝቦች ምርጥ ልጆቻቸው በመላክ ማጠናከር ያስፈልጋል። በዚሁ አጋጣሚ መንግስትና ሕዝብ አለኝታቸው የሆነውን የመከላከያ ኃይላችን በቀጣይነት እንደሚያጠናክሩት ያለኝን እምነትና ተስፋ መግለጽ እወዳለሁ። በመጨረሻ የዚህ ሰራዊት አባል በመሆን ለሕገ መንግስታዊ ስርዓቱና ለኢትዮጵያ ሕዝቦች ማገልገል ክብር ነው። ለተሰጠኝ ሽልማትና ክብር ደግሜ የላቀ ምስጋናዬን እያቀረብኩ ክብር ለሰላም፣ ለፍትህና ለማህበራዊ ብልጽግና ለተሰዉ ሰማዕታት፣ ሰላም፣ ፍቅርና ልማት ለመላው ኢትዮጵያ ሕዝቦች አመሰግናለሁ። እንደዚህ አይነት ክብር ለጀነራሎች ሰጥቶ የሚተኩ ሰዎች ያገለግሉትን የሚያከብሩበት ዕለት ነው። ጀነራል ሳሞራ የኑስ ከተነገረላቸው ገድል ውጪ ያልተነገረላቸው ብዙ ጀግንነት የፈጸሙ በኢትዮጵያ ውስጥ ወታደርነት ጀግንነት፣ ወታደርነት ሀገር መጠበቅ፣ ወታደርነት ባንዲራ ማስከበር መሆኑ ቢታወቅም በተለያዩ የፖለቲካ ጉድለት የተነሳ ልናፈርሳቸው የሚገቡ በርካታ ግንቦች፣ ልንገነባቸው የሚገቡ በርካታ ድልድዮች ደግሞ እንዳሉ እናውቃለን። መፍረስ የሚገባቸው ግንቦች፣ የጥላቻ ግንቦች፣ የዘር ግንቦች፣ የመናናቅ ግንቦች እየፈረሱ የአንድነት ድልድዮች፣ የፍቅር ድልድዮች፣ የይቅርታ ድልድዮች ሊገነቡ ያስፈልጋል። ይህንን የምናሳይበት በሀገር መከላከያ ሚኒስቴር ውስጥ ለረጅም ጊዜ ያገለገሉ በተለያየ ምክንያት ከመከላከያ የወጡ እና ማዕረጋቸውን ያጡ የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ሜጀር ጀነራል አለምሸት ደግፌ በይፋ ማዕረጋቸው ተመልሶ በክብር የሚሰናበቱበት ዕለትም ጭምር ነው። እንዲሁም ብርጌደር ጀነራል አሳምነው ጽጌ ላለፉት ጥቂት ዓመታት በእስር ቤት የቆዩ አሁን ከእስር ከወጡ በኋላ ማዕረጋቸው ተመልሶ ከነሙሉ ክብራቸው ጡረታ የሚወጡበት ዕለትም ጭምር ነው። ሌሎች በመከላከያ ያገለገላችሁ፣ በጡረታ የተገለላችሁ፣ አሁንም አክቲቭ ሆናችሁ ያገለገላችሁ ያላችሁ መከላከያ ብሔር የለውም፣ መከላከያ ዘር የለውም። ለአንድ ሀገር ለአንድ ባንዲራ በጋራ የምንሞት መሆናችንን አውቀን በልዩ የፍቅር ስሜት የሚወጡትን እያከበርን የምንሸኝ ያለን የትናንትናውን የምናስታውስ የአንድ ሀገር ወታደሮች መሆናችን እንድናስብ እንደዚህ አይነት መልካም ፕሮግራም ክቡር ፕሬዝዳንቱ ስላዘጋጁ፣ ሁላችን ስለሰበሰቡ፣ ሽልማቱን ስላዘጋጁ በእኔና በኢፌዴሪ መንግስት ስም ላመሰግን እወዳለሁ። ቀሪውን ጊዜ በሚኖረን ፕሮግራም የምንወያይ ሆኖ ጀነራል ሳሞራ ለዚህ ክብር ሀገራዊ ክብር ስላበቃዎት እንኳን ደስ ያለዎት ልል እፈልጋለሁ።